ጤና ይስጥልኝ። እንዴት ሰላም ናችሁ? እንዴት ከረማችሁ? ዛሬ ደግሞ ስለ አመራሩም ደግሞ መሪነት አንድ ሀሳብ ይዤ መጥቻለሁ። እስከ መጨረሻ ከኔ ጋር እንድትቆዩ በዚሁ ለማሳሰብ እወዳለሁ። የዛሬ ርዕስ ወይም ደግሞ ዛሬ ይዤ የመጣሁት አጀንዳ የታላቅ መሪ አስተሳሰብ ወይም ደግሞ ማይንድሴት ኦፍ ግሬት ሊደርስ የሚል ሀሳብ ይዤ መጥቻለሁ። ይህ ማለት ምን ማለት ነው? እስኪ አብረን ለማየት እንሞክራለን። የታላቅ መሪ አስተሳሰብ ማለት ታላቅ መሪዎች እንዴት እንደሚያስቡ፣ እንዴት እንደሚወስኑ፣ እንዴት ሰዎችን እንደሚመሩ የሚያካትት ወይም ደግሞ የሚገልጽ ሀሳብ ነው። የታላቅ መሪዎች አስተሳሰብ እነኚህ ሀሳቦች የሚያካትቱ ናቸው። አንደኛው ራዕይ ያለው አስተሳሰብ ነው። የታላቅ መሪ አስተሳሰብ ዋናው ራዕይ ያለው አስተሳሰብ ወይም ደግሞ በእንግሊዝኛ ቪዥነሪ የምንል ሀሳብ ነው። ታላቅ መሪዎች ወደፊት ያሉ፣ እዚህ ላይ በደንብ ማወቅ ያለብን ታላቅ መሪዎች ወደፊት የሚሆኑ ወደፊት ምን መሆን እንደሚችል መገመት ይችላሉ፣ ወይም ደግሞ ወደፊት ማየት ይችላሉ ማለት ነው። ግልጽ ዓላማ አላቸው። ታላቅ መሪዎች ግልጽ ዓላማ ነው የሚያስቀምጡት። ሰዎችን ወደ ዓላማቸው እንዲሄዱ ያደርጋሉ፣ ወይም ደግሞ ወደ ዓላማ ይመራሉ፣ ወደ ዓላማቸው ይመራሉ። ሁለተኛ የእድገት አስተሳሰብ ነው ያለው፣ ወይም ደግሞ ግሬት ግሮዝ ማይንድ ሴት ነው ያለው። ታላቅ መሪዎች በመማርና በመሻሻል ነው የሚያምኑት። በመማርና ራሳቸውን በመሻሻል ነው የሚያምኑት። ከስህተታቸው ይማራሉ። ብዙ ጊዜ they learn from their mistakes። አዲስ ነገር ይቀበላሉ። they don't refuse new things ወይም ደግሞ they do not refuse changes። አዳዲስ ነገሮችን የመቀበል አስተሳሰብ ነው ያላቸው። ራሳቸውን ሁልጊዜ ያሻሽላሉ። ታላቅ መሪዎች ራሳቸውን ሁልጊዜ የማሻሻል ስራ ነው የሚሰሩ። ሌላ የታላቅ መሪ አስተሳሰብ የኃላፊነት የሚወስድ አስተሳሰብ፣ ኃላፊነት ይወስዳሉ ማለት ነው። ለድርጊታቸው ኃላፊነት ይወስዳሉ።